Zrani tanagera David zamera tanagera David tanagera David zamera tanagera arge beswat arge belta beswat ስብሐት ወልድታ አመስግኑ፣ ሁላችሁ አመስግኑ። ዝማሬ መላእክትን ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸውን ይባርክልን። እግዚአብሔርን በእልልታ አመስግኑ። ዝማሬ ከዚህ በመቀጠል የምንሄደው ወደ ዕለቱ የስብከተ ወንጌል አገልግሎት ይሆናል። የዕለቱን የስብከተ ወንጌል አገልግሎት የሚሰጡ በክቡር አባታችን በመላከ መዊ ይትባረክ አስፋው ጋባዥነት መላከ ሰላም አበባው ማለደ የዘንዶ አስራ ማርያም ቤተክርስቲያን መስራች፣ ቀደም ሲል በፕሮግራሙ እንደተገለጸው እሳቸው ያስተምሩናል። በሚዲያ የምታውቋቸው የምናውቃቸው አባት ናቸውና እሳቸው ይመክሩናል። ወደ እርሳቸው ሁላችሁም የክርስቶስ ቤተሰቦች ከመቀመጫችሁ ውስጥ ብድግ በሉ፣ ብድግ በሉ። የተቀመጣችሁ ኃይልን በሚሰጠን በክርስቶስ መስቀል ፊታችን መላ ሰውነታችን ለማማተብ እኔ በትረ መስቀል ይያለሁ፣ እናንተ ደግሞ እጃችሁን መስቀለኛ ስሩ። ካህናቱ መስቀል በእጃቸው ይዘዋል። ምእመናን ደግሞ እጃቸውን መስቀለኛ ስሩ። ጠላታችን ዲያብሎስ ድል በተነሳበት የኔና የእናንተ ሕይወት በተመሰረተበት ዓለም በምለዋ በተባረከችበት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ትምህርተ መስቀል ፊታችን መላ ሰውነታችን አማትበን ጠላታችንን ድል ነስተን ወደሚቀጥለው የእግዚአብሔር ቃል እንሄዳለን። አሁን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን ብለን እንድናመሰግንህ ከራስ ፀጉር እስከ እግር ጥፍራችን
ራስህን አስመስለህ ባሪያ በአምሳልህ ካለመኖር ወደ መኖር አምጥተህ የፈጠርከን የዘላለም አምላክ ቅድመ ዓለም የነበርክ ዛሬም ያለህ ለዘላለምም የምትኖር አምላካችን እግዚአብሔር በስም በአካል በግብር ሶስት በመለኮት በአገዛዝ በስልጣን አንድ አምላክ የምትሆን አምላካችን እግዚአብሔር ስምህ በላይ በሰማይ በቅዱሳን መላእክት በምድር በደቂቀ አዳም በፈጠርከው ፍጥረት ሁሉ ምስጋና ላንተ ይሁን። የማትለየው የማትለይን እናታችን ወላዲተ አምላክ እማምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ቤዛዊተ ኩሉ ዓለም ምስጋና ላንቺም ይድረስሽ። ቅዱሳን እንደየክብራቸው እንደየስጦታቸው እንደየማዕረጋቸው ምስጋና ይድረሳቸው። ለእናንተም እንደሚገባችሁ ክቡር አባታችን መላከ-መዊ መምህር ይትባረክ የዚች ታላቅና ደስ የምታሰኝ የበረከትና የፈውስ ቦታ ዋና አስተዳዳሪ እንዲሁም ክብራችሁን ለመግለጽ ስማችሁን ለመጥራት ጊዜ ገድቦኛልና የአድባራት የገዳማት አስተዳዳሪዎች እና የሀገረ ስብከታችን ተወካዮች እንዲሁም የክፍለ ከተማው ተወካዮች፣ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰበካ ጉባኤና የሰንበት ትምህርት ቤት አባላት፣ ካህናት አባቶቼ፣ ዲያቆናት ወንድሞቼ፣ ምዕመናንና ምዕመናት፣ የቤተ ክርስቲያን ከዋክብቶች፣ አይሩጉ ሕፃናት ሁላችሁም ከያላችሁበት እንደምን አደራችሁ? ምነው ፈዘዝ አላችሁ? እግዚአብሔር ይመስገን የሚለውን ቃልማ ሞቅ ደመቅ አድርገን ከፍ አድርገን ለማያመሰግኑት እንዲሰማ እናድርገው። ለምናመሰግነው ደግሞ ደስ እንዲል እናድርገው። እግዚአብሔር ይመስገን የሚለውን ቃል ፈዘዝ ደብዘዝ አታድርጉት፣ ሞቅ ደመቅ አድርጉት። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። ምስጋና የባህሪው ገንዘቡ የሆነ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምስጋናው ያንሳል። ሞቅ ደመቅ አድርጋችሁ ሰልሱት፣ ግድ የለም ሰልሱት። እልልታ ጸሐሪያም ሲሰማ ምስጋና ጸሐሪያም ሲሰማ ነውና እውነት የእግዚአብሔር ልጆች መሆናችን የሚታወቀው በዚህ ነውና እስኪ አሁን ምን ልበሉ ዝም ብላችሁ። እልልታን የሚያውቅ ሕዝብ ምስጉን ነው ብሎ ነቢየ እግዚአብሔር እንደተናገረው እልልታን የሚያውቅ ሕዝብ እኮ ምስጉን ነው፣ ብፁዕ ነው፣ ቅዱስ ነው። ስለዚህ እግዚአብሔር አምላካችሁን የተመሰገነ ይሁን። እንግዲህ ዛሬ ሁለት አብይ በዓላቶችን እናከብራለን፣ እያከበርን ነው። አባቶቻችን ከትናንት ከዋዜማ ጀምረው እስከ አሁኗ ሰዓት ድረስ እንዲሁም ጉባኤው በሰላም ግቡ ተብሎ በሰላም ተብሎ እስኪፈታም ያገለግላሉ። እኒህ ሁለት በዓላቶችን ዕርገተ ክርስቶስ እና የእመቤታችን የቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራው ቤተ ክርስቲያን ተገልጣ የታየችበትና የተመሰገነችበት አይደለም ክርስቲያን አይደለም የተጠመቀ አይደለም በስሙ ተጠርቶ